ከደወሌ ወደ ጅቡቲ ስንሻገር ያለውን ሂደት አብረን እንየው እስቲ። ማለትም የት አድርገን ምን ያህል ኪሎ ሜትር መረጃ ቁርባ ያለበት ቦታም አለ። ኬላው ላይ እንዴት እንደምንቆም ከደወሌ 0 አድርገን ስንነሳ 2 ኪሎ ሜትር ላይ ወደ ግራ ገብተን የምንመዘገብበት ቦታ አለ። እዚህ ጋር ወደ ግራ ገብተን የምንመዘገብበት ቦታ ናት። ዛሬ ቀኑ ዝናባማ ነው። ደስ ይላል። ቤተሰብ ይመቻችሁ። የኢትዮጵያ ኬላ ይባላል። ይሄ የኢትዮጵያ ኬላ ኮንቲነር የጫንም ኮንቲነር እዚህ አስመትተን ነው ማታ ማስደረገን ነው የምናልፈው። ዝም ብለን አናልፍም። ፍሳሽ ምንጭንም ያው በዚህ ጋር ቆመን ያቺ ፊት ለፊት ላይ የምትታየው መኪኖች ይኖራሉ እዚህ ጋር እነሱን ተከትሎ ሂዶ ኢሚግሬሽን ኮሜሳና መታወቂያ አሳይተን ወደ የሚቀጥለው ኬላ ነው የምንሻገረው። እዚህ ኬላ ጋር ስንጠጋ ወረፋም ካለ እንደዚህ ወረድ ብለን ከላይ ኮብላዮች ካሉ ከስርም አብሪዳክሽን ስር መኪናን ተሳቢ ስር ምናምን ይገባሉ። እነሱን ቼክ ማድረግ አለብን። የተለያየ ነገር ከላይ ለተንኮልም ሰው ቢጥልብን አረቄም ጫት ምናምን ካለ ሊያሳስረን ሊያስጠይቀን ስለሚችል እዚህ ኬላ ላይ እንደደረስ በጣም ጥንቃቄ አድርገን መኪናችን ራሳችን ፈትሸን ነው ከዛ በኋላ ለፍተሻ የምንጠጋው። ቤተሰቦቼ እንደዛ ነው። ወዳችኋለሁ፣ አከብራችኋለሁ። ተከታተሉኝ። የጅቡቲን ኬላ አለ። ወደ ውስጥም ስንታጠፍም ማሳያችሁ ቦታ አለች። ወሳለ ይሄ ሁሉ ኬላው 5.2 ኪሎ ሜትር ላይ ነው። ወሳለ እዚህ ጋር የጅቡቲ ኢሚግሬሽን ነው። አሁን ከፊት ለፊት ሀልት የሚል ጽሑፍ መሀል አስፋልት ላይ ቁጭ ያደረጓት ማስተዋል አለባችሁ። ጅቡቲ ድንበር ላይ ቺን ካያችሁ ፍተሻም ምንም ጥያቄም ሊኖር ስለሚችል መረጋጋት ያስፈልጋል። እዚህ ጋር ሰልፍ ካለ እየቆምን እለፉ ሲሉን ነው ማለት ያለብን። አሁን ሰው ስለሌለ መኪና ስለሌለ ቀስ ያልኩኝ ይጠጋሉ። ያው ቁም ካሉ ለመቆም ማለት ነው። በጣም ስፒድ መቀነስ ይፈልጋሉ እነሱ። እዚህ ጋር ከነሱ ጋር ላለመጋጨት ስፒድ መቀነስ ብቻ ነው። ሮጥ ማለት አይወዱም። ይሄ ኢሚግሬሽን የነሱ ኬላ ነው ቤተሰቦች። ይሄ ደግሞ የነሱ ኬላ ነው ቤተሰብ። ዛስ ምልክቷ ጋር ጠጋ ብለን እንቆማለን። መጥቶ ይፈተሻል። ከተፈተሸ በኋላ አልፈን ደግሞ ያ መኪና የቆመበት የለም እዛ ጋር ቆመን እንደገና ኮሜሳና መታወቂያ እናሳያለን። ሂደቱን አንድ ላይ አብረን ነው የምናየው። ይመቻችሁ ቤተሰቦች። አሁን እዚህ ጋር ቆመን በሰፊው እንፈተሻለን። ቤተሰቦች ወሳለን 14 ኪሎ ሜትር 14.7 ኪሎ ሜትር ላይ አሊሳቢ ሆስፒታል የሚባለው ይሄ ነው። አብዛኛውን ጊዜ ኢትዮጵያኖች መተን እዚህ እንታከማለን ምናምን። አሊሳቢ ሆስፒታል በግራ በኩል የምናየው እዚህ አሊሳቢ ሆስፒታል ጋር ማዘለያ አለ እና ከዚህ ፊት ለፊት ላይ ብዙ ጊዜ ሹፌሮች የሚያሳሰብ ቲ መንገድ አለ። ቲ መንገድ ያ ቲ መንገድ ወደ ቀኝ ከታጠፍን ወደ አሊሳቢ ከተማ ነው። ወደ ግራ ከታጠፍን ወደ ጅቡቲ ወደ መገንጠያ የምንታጠፍበት መንገድ ነው። እቺን ቦታ ነው ላመለክት የፈለኩት። ተሳስቶ ወደ ቀኝም የታጠፉ አሉ። ከዛም ስንመጣ ጭነን ስንመጣ በዚህ የምንወጣ ከሆነ ብዙ ሹፌሮች በዚህ መታጠፍ ሲችሉ ቀጥታ አልፎ ገብቷል ወደ ፊት ለፊት እና ቤተሰብ እቺን ቦታ ብቻ ሴቭ አድርጉልኝ ነው ምለው። ያው በቃ ደቂቃው ቢረዝም ይሻላል ቀረጻው። ቦታውን በደንብ እንድታዩና እቺ ቦታ ወደ ቀኝ ወደ ጅቡቲ አይደለም ወደ ግራ ነው። ወደ ጅቡቲ ወደ ግራ ነው። እዛ ፊት ለፊት ላይ ጽሑፍ አለ በጥቁር ነው፣ አይታይም። ማታ ከሆነ አሁን ለምሳሌ አይታይም። ጅቡቲ የሚለው ማታ ሲሆን አይታይም። ወደ ግራ ነው የምንታጠፈው ቤተሰቦች። ከኢትዮጵያ መተን ወደ ግራ፣ ወደ ቀኝ ወደ አሊሳቢ ከተማ ነው። ይሄ ወደ ግራ ነው። እቺ አሳሳች ቦታ ናት። አንድ
ሁለተኛ ክፍል ለፊት መገንጠያ ስንደርስም አሳሳች ቦታ አለች። ሁለቷን ቦታ ቤተሰብ እንድታቆልኝ ፈልጌ ነው። ወሳለን ወዳቸዋለሁ፣ አከብራቸዋለሁ። ሌላ በተረፈው ከዚህ ፊት ለፊት ላይ እዛ ጋር 500 ሜትር ላይ እዛ ጋር ኬላ አለ። ቆይ እዚች ጋር ኬላ አለች። እቺን ኬላም በማቀዝቀዝ ነው የምናልፈው። ሊያስቆሙን ይችላሉ ነው እንጂ አያስቆሙን። ብዙ ጊዜ ማንኛውም የጅቡቲ ድንበር ላይ አቆመን ቀዝቀዝ አድርገን ነው። እንደ ኢትዮጵያ ዝም ብሎ ጀልጦ ምናምን የለም። እዚህ ስርዓትን ይዘህ ነው ታሽከረክረው። አባ ይሄ ባህሪ ወደ ኢትዮጵያ ወደኛ መተላለፍ አለበት። ክብር ለህግ፣ ህግ መከበር አለበት። ቤተሰቦቼ ህግ ካላከበርን ዋጋ የለንም፣ መጨራረሳችን ነው። ይኸው እንደዚህ ማርሽ ጥፌ አውጥቼ ቀንሼ አሁን እየሮጥኩ ቢሆን ያስቆሙኛል በቃ። እና ይኸው እንደዚህ ነው የሚከበረው ህግ። ህግ ማክበር ማለት ይሄ ነው ቤተሰቦቼ፣ ወዳቸዋለሁ። ህግና ክብር። ህግ ማክበር ማለት እኔ አንተም ማክበር ማለት ነው። ሌላ ታሪክ የለውም። አንተ ስታከብር ህግ አንተ እኔን አከበርከኝ ማለት ነው። ህግ ማለት ያው እኛ ያወጣነው ነገር ነውና ወዳቸዋለሁ። ከዚህ ደግሞ መገንጠያ ልክ ስንደርስ ወሳለን ያለውን አሽቀተል ሙሐባ ይመቻችሁ። እዚህ ጋር ሮብሌ ቤት ነው። በግራ በኩል ሮብሌ ቤት ይባላል። መንታ መንገድ አለች። በዚች በቀኛዋ ነው የምንሄደው። ከደወሌ ሻርፕ 27 ኪሎ ሜትር ላይ ፊት ለፊት የምታዩት ሆቴል የእንድሪስ ሆቴል ይባላል። እንድሪስ ትንሹ ወይንም የድሮ ሆቴል የሚባለው ይሄ ነው። ትልቁ ሆቴል ላይ ነው። እንድሪስ ማኛ ነው ቤተሰቦቼ። ይሄ መገንጠያ ይባላል። ወደ ቀኝ ነው የምንታጠፈው። እዚህ ጋር ወደ ቀኝ ወደ ጅቡቲ። ከዚህ በኋላ ጅቡቲ ምንም አይነት ጥፋት መታጠፍ ምናምን የለውም። ቪዲዮ ከመገንጠያ ወደ ጅቡቲ ብዬ ሰርቼላችኋለሁ። ከዚህ በኋላ ያለው ፕሮፋይል ላይ ታገኙታላችሁ። ይመቻችሁ። ወዳችኋለሁ፣ አከብራችኋለሁ። መረጃ ከሚያንስ ደም ቢያንስ ይሻላል። ቤተሰቦች መረጃ አሪፍ ነው። ወዳችኋለሁ። ሰላም ሁኑልኝ። በሚቀጥለው ቪዲዮ እንገናኝ።